Hello everyone, this is Tio University channel. ዛሬ የምናየው ይሄ ኢትዮ ዩኒቨርሲቲ ቻናል ነው። በኢትዮጵያ ላይ ካሉ ዩኒቨርሲቲዎች የትኛው ዲፓርትመንት የተሻለ ነው እና የሚለውን ኮምፒውተር ሳይንስ እና ሶፍትዌር እነሱን ኮምፔር ያደረገ እና ሌሎችንም ዲፓርትመንቶች የትኛው ነው የሚሻለው ነው የሚለውን እናያለን። ያው ካሉ የትኛውን ፊልዶች የሚሻለው ተብሎ የሚታሰበው በአሁኑ ሰዓት ምንድነው? ሶፍትዌር ነው። ሶፍትዌር ዴቨሎፕመንት ነው። ሶፍትዌር ዴቨሎፕመንት ያ ደግሞ ሶፍትዌር ዴቨሎፕመንት በአሁኑ ሰዓት ተፈላጊ የሆነ ፊልድ ነው። ሰምዋን ዴቨሎፕ አንድ ዌብሳይት ዴቨሎፕ ቢያደርግ እስከ 9000 እንደሚከፈለው አንድ ዌብሳይት ዴቨሎፕ እና አድርጎ ለካምፓኒ ለአንድ ካምፓኒ ሲሸጥ እስከ ከ250 ሺህ ብር በላይ የማግኘት እድል አለው። እና ታሳቢ በመደረግ በአሁኑ ሰዓት ካሉ የሚባሉ ፊልዶች ሶፍትዌር ዴቨሎፕመንት ነው። ሶፍትዌር ዴቨሎፕመንትን ዴቨሎፕ ለማድረግ ደግሞ አንዳንድ ናውሌጆች ያስፈልጋሉ። ያም ደግሞ ሶፍትዌር መማር ነው አንደኛ። ከዛ በመቀጠል ደግሞ ኮምፒውተር ሳይንስ ተምረህ መስራት ትችላለህ። ሶፍትዌር እና ኮምፒውተር ሳይንስ ያው የሚለየው ብዙም ዲፈረንስ የለውም። ያኛው አሁን ኮምፒውተር ሳይንስ ስትሆኑ ማለት ጀነራል ኮንሰፕት ነው የምትማሩት። እዛ ጋር የሆነ ስፔሲፊክ የሆነ ነገር አለው። እና ያ ደግሞ ትንሽ አመቱም ረዘም ስለሚል ወደዚህ ስትመጡ ደግሞ የሆነ በቃ ራሳችሁን ነገር ዴቨሎፕ ለማድረግ ቶሎ ለመውጣት የምትፈልጉ ከሆነ ኮምፒውተር ሳይንስ ኢዝ ቤስት ኢን ማይ ኦፒኒየን። እና በመቀጠል ከአንድ ካምፓኒ ተቀጥራችሁ ሲሰሩ እስከ 80 ሺህ ብር በላይ የምታገኙበት አጋጣሚ አለ። እና ኤቭሪዌር አቬለብል ኦንላይን ላይ ሆናችሁ መስራት ትችላላችሁ። እና ሁለተኛ ላይ ያለው ህክምና ዲፓርትመንት ነው። ህክምና ሄልዝ ኦፍ ኮሌጅ ኦፍ ሜዲሲን እንደ ሄልዝ ኦፍ ሜዲሲን እንደ ኮሌጅ ኦፍ ሄልዝ ሜዲሲን ማለት ነው። ያ እዛ ላይ ያሉት ሜዲሲን እና ፋርማሲ አነስቴዥያ የሚባሉ እና ሌሎችም አሉ። ኢትስ ቤስት ዲፓርትመንት ነው። እዚህ ላይ ምንድነው ከእነኚህ የሚለያቸው? እነዚህ ደሞዝ ይከፈላቸዋል ዱቲ ሊኖረው ይችላል። ግን ከመንግስት የማላቀቅ ፕሮባቢሊቲ እንደምታዩት አብዛኛው ሰው ምን ስለወጣ ምናምን የሚለው እዚህ ጋር ማንጢቃቸው የመውጣት ፕሮባቢሊቲ ላይኖራቸው ይችላል። እና እንደ ስፔሻሊስት እስከ 60 ሺህ ብር ሊከፈለው ይችላል። እና ከዛ በመቀጠል ያው ካገኘው 20 ሺህ ብር እና ፋርማሲ ምናምን ብትሆኑ አለው። እና ከዛ ሶስተኛ ላይ ያለው ሲቪል ኢንጂነሪንግ ነው። ሲቪል ኢንጂነሪንግ ኢዝ ቤስት ናው ቢኮዝ ኢትዮጵያ ኢዝ ካሚንግ ቱ ኮንስትራክሽን ዴቨሎፕመንት ቢኮዝ ዩ ሃቭ ቱ ቢ ዋን ካንትሪ ዴቨሎፕ ዩ ሃቭ ቱ ቢ ቢልድ ኤኒ ዲፍረንት ፕሮጀክት ማለት ነው። አንድ ነገር ለማድረግ የተለያየ ፕሮጀክቶችን መገንባት ስላለበት ያን ደግሞ የሚገነቡት ሲቪሎች ናቸው። እና ሲቪል ኢንጂነሪንግ ነው ማለት ነው። ሶስተኛ ላይ ያለው እና በብዛት አይገኝም ምናምን ፊውቸር ነው ማሰብ አለባችሁ። ተምራችሁ ተመረቃችሁ እስክትወጡ ድረስ ቤስት ነው። ሶ ተቀጥራችሁ እና ከ70 ሺህ ብር በላይ እስከ 70 ሺህ ብር የሚከፈልበት ሁኔታ አለ። እና በመቀጠል እነ ማናጅመንት ነው። ማናጅመንት ባንክ ማናጅመንት እና ፋይናንስ ማናጅመንት ናቸው። እና ኢትዮጵያ ንግድ ባንክ ላይ አሁን ብትቀጠሩ ያለውን ከዛ እስከ ስንት ሊከፍላችሁ ይችላል ማለት ነው? እስከ 50 ሺህ ብር ለአንድ ማናጀር ሊከፈል ይችላል ማለት ነው። ኢትዮጵያ ንግድ ባንክ ላይ ከ40 ሺህ ብር ባለው ይከፈለዋል። ሶ ያኛው ነው። ቀጣይ ላይ ያለው ኢትዮጵያን አየር መንገድ አቪዬሽን ላይ ሲሰሩ ከ20 ሺህ ብር እስከ 100 ሺህ ብር ለመክፈል ሊከፍል ይችላል። እና ያ ነው ቤስት የሚባሉት በአጠቃላይ አይቲ ኤንድ ሶፍትዌር፣ ሜዲሲን፣ አቪዬሽን ኢንጂነሪንግ፣ ባንኪንግ እና ሎ፣ ቢዝነስ ማኔጅመንት እና አርኪቴክቸር፣ ዲጂታል ማርኬቲንግ፣ ዲጂታል ቤስት ቴሌኮሙኒኬሽን። ሶ እነኚህ ናቸው። አመሰግናችኋለሁ። ቴንኪው